ሰላም ዛሬ ውድ የዩቲዩባችን ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ስለምናየው ብዙ ጊዜ ጤና ተቋማት ላይ ሄዳችሁ ታይፈስ እና ታይፎይድ አለባችሁ ትባላላችሁ እና እነዚህ ነገሮች ለብዙ ሰው አንዳንድ ጊዜ ግርታን ይፈጥራሉ። ሁል ጊዜ አለባችሁ ነው የሚባለው እና እነዚህ ነገሮች ከምን አንጻር ነው የሚለውን ነገር እናያለን። ዛሬ ታይፎይድ እና ታይፈስን ነው የምናየው በጥቅል ማለት ነው። ሁለቱ የተለያዩ ነገሮች ናቸው። ታይፎይድ ለብቻው ነው፣ ታይፈስ ለብቻው ነው። ታይፎይድ የሚመጣው በሳልሞኔላ ባክቴሪያ ነው። እንግዲህ ዲፊኒሽኑን ስናየው ሳልሞኔላ ባክቴሪያ በዛ ሊመጣ ይችላል ማለት ነው። የታይፈስ ስናየው ደግሞ አን ኢንፌክሽንስ ኦፍ ሪኬቲሻ በሚባል ባክቴሪያም ነው የሚመጣው ማለት ነው። ኮዚቲቭ ኤጀንታቸው ስናያቸው የባክቴሪያውን ምንድነው ሳልሞኔላ ታይፊ የሚባል ስፔሺስ አለው። ሳልሞኔላ ፓራታይፊ የሚባል ደግሞ ኦኬሽናሊ አንዳንድ ጊዜ በእነዚህም ይመጣል ማለት ነው። ፓራታይፊ በሚባሉት ማለት ነው። ታይፈስ ደግሞ ሪኬቲሻ በሚባል ባክቴሪያ ይመጣል ማለት ነው። ኢንኩቤሽን ፔሪዮዳቸውን ስናይ ብዙ ጊዜ ምልክት የሚያሳዩ አንድ ሰው በታይፎይድ ከተጠቃ በኋላ ከ7 እስከ 30 ቀን ባለው ጊዜ ውስጥ ነው። የታይፈስ ደግሞ ከ7 እስከ 14 ቀን ጊዜ ባለው ውስጥ ኢንኩቤሽን ፔሪዮዱ ነው ማለት ነው። አንቲቦዲ ዲቨሎፕ የሚያደርግበት ምልክት የሚያሳይበት ቀናቶች ናቸው ማለት ነው። ሌላው ሞድ ኦፍ ትራንስሚሽን ወይም መተላለፊያ መንገዱን ስናይ ኮንታሚኔትድ በሆነ ፉድ በተበከለ ምግብ ነው ማለት ነው። ስለዚህ ወደ ታይፈስ ላይ ስንሄድ ደግሞ ምንድነው አስተላላፊ ቬክተሮች ያስፈልጋሉ እንደ ቁንጫ፣ ቅማል፣ ትኋን የመሳሰሉት ነገሮች በእነዚህ ይተላለፍ ይችላል ማለት ነው። ሌላው የሚጎዱት ስቶማች ፔን ይኖረዋል። በተለይ ዳይጀስቲቭ ሲስተም ላይ ስቶማች ፔን ይኖረዋል። ታይፎይድ ማለት ነው። ኮንታሚኔሽን ኮንስቲፔክሽን ይኖረዋል ማለት ነው። የአንጀት ድርቀት ሊያመጣ ይችላል። አፕሴት ስቶማች ሊኖረው ይችላል ማለት ነው። የታችኛው የሆዳችን ክፍል ላይ ህመም ሊኖረው ይችላል። ናውዣ እና ቮሚቲንግ ደግሞ ታይፈስ ይኖረዋል ማለት ነው። እንደ ጥቅል ክሊኒካል ፊውቸራቸውን እነዚህን ይመስላሉ ማለት ነው። እዚህ ጋር ክሊኒካል ፊውቸር የሚያስቀምጥላችኋል። ኮዚቲቭ ኤጀንታቸው ደግሞ ሳልሞኔላ ታይፊ በተባለ ግራም ኔጌቲቭ ባሲለስ ባክቴሪያ ሊያጠቃን ይችላል ማለት ነው። ታይፎይድ ማለት ነው። ኦኬሽናሊ ደግሞ አልፎ አልፎ ሳልሞኔላ ፓራታይፊ ኤ ቢ ሲ በተባሉ እንትኖች ባክቴሪያዎች አልፎ አልፎ ደግሞ በእነዚህም ሊከሰት ይችላል ታይፎይድ ማለት ነው። ታይፎይድን ስናየው ይህንን ይመስላል ማለት ነው። ዲያግኖሲሱን ስናየው ብለድ ካልቸር፣ ዋይዳል ቴስት እና ስቱል ዩሪን ካልቸር የመሳሰሉትን በእነዚህ ምርመራው ሊደረግ ይችላል። ከዚህ በተጨማሪ ትሪትመንቱን ስናየው ፈርስት ላይን ትሪትመንቱ ሴፍትራክዝን እና አዚትሮማይሲን ናቸው። ከዚህ የሚጠፉ ከሆነ ደግሞ እንደ ኦልተርኔቲቭ ሲፕሮፍሎክሳሲሊን የተባለ መድኃኒት ሊሰጥ ይችላል ማለት ነው። እንደ ጥቅል ይህንን ይመስላል ማለት ነው። እና ሞድ ኦፍ ትራንስሚሽናቸውን ስናየው እዚህ ጋር ሞድ ኦፍ ትራንስሚሽናቸው ፌኮራል ኮንታሚኔሽን ወይም ደግሞ ከእጅ ወደ አፍ ነው። በተበከለ ምግብ፣ በተበከለ ውሃ ምናምን ሊመጡ ይችላሉ ማለት ነው። ስለዚህ ታይፎይድ በዚህ መልኩ ነው የሚመጣው። ታይፈስ ከሆነ ደግሞ በሌሎች መልኮች ለምሳሌ አስተላላፊ በሆኑ ቬክተሮች ነው የሚመጣው ማለት ነው። እዚህ ጋር የታይፈስን ምልክቶች ስናይ ሃይ ፊቨር አለው። ከፍተኛ የሆነ ትኩሳት፣ ብርድ ብርድ ማለት፣ ሳል፣ ራሽ የሰውነት ማደብደብ ወይም ደግሞ የቆዳ ራሽ መፈጠር፣ ሄዴክ የራስ ምታትና ሰውነታችንን ስንነካው ደግሞ ቦዲ ኤክ ይኖረዋል ማለት ነው። ሰውነታችንን ህመም ስሜት ይኖረዋል። ናውዣ እና ቮሚቲንግ ስቶማች ፔን ይኖረዋል ይሄኛውም ማለት ነው። ሲቨር ደረጃ ላይ የሚደርስ ከሆነ ኮንፊውዝ መሆን ወይም ደግሞ መወዛገብ ኮማ ድረስ ውስጥ እስከ መግባት ሊያደርስ ይችላል ማለት ነው። ታይፈስ ማለት ነው። እና ታይፈስ የሚመጣው በተለየ ባክቴሪያ ነው። ማን በሚባል ሪኬቲሻ በሚባል ባክቴሪያ ነው ማለት ነው። እንግዲህ በቀጣይ ወደ ምርመራዎቹ ስንሄድ ምርመራዎቹ ላይ የምናያቸው ነገሮች ምንድን ናቸው? የተለያዩ አንቲጂኖች አሉ። ኦኤች የተባለ ለዋይዳል ቴስት የሚሆን ወይም ደግሞ ለታይፎይድ ምርመራ የሚሆኑ አንቲጂኖች ተዘጋጅተዋል ማለት ነው። በብለድ ይሰራል፣ እንዲሁ በተጨማሪ በኪቶችም ይሰራል ማለት ነው። እነዚህ ዋይዳል ቴስቶች ናቸው። ካልቸርም ሊሰራ ይችላል፣ ግን ብዙ ጊዜ በሀገራችን የተለመዱት እነዚህ ዋይዳል ቴስቶች ናቸው ወይም ደግሞ ነን ስፔሲፊክ የሚባሉ ምርመራዎች ናቸው ማለት ነው። ነን ስፔሲፊክ ማለት ከብዙ ባክቴሪያዎች ጋር ክሮስ ሪአክቲቭ ስለሚፈጥር ከብዙ ባክቴሪያዎች ጋር ባይንድ ስለሚያደርግ ስለሚያያዝ ምን ተባለ ማለት ነው? ክሮስ ሪአክቲቭ ተባለ። ወይም ደግሞ ሁል ጊዜም ታይፈስ አለባችሁ ታይፎይድ አለባችሁ የምትባሉት ለዛ ነው፣ በዛ ምክንያት ነው ማለት ነው። ሴሉላር ሞርፎሎጂያቸውን ስናይ ሮድ ሼፕ ባክቴሪያ ነው። ግራም ስቴል ላይ ስናየው ደግሞ ፒንክ ከለር ይኖረዋል እንደምታዩት ማለት ነው። ግራም ኔጌቲቭ ባሲለስ ነው። ሞታይል ባይ ፔሪትራይከስ በሚባለው ወይም ፍላጀላው፣ በዚህ ፍላጀላ ምን ሊሆን ይችላል? ሊንቀሳቀስ ይችላል ማለት ነው። እዚህ ጋር ወደ ምርመራው እንሄዳለን። ምርመራው ላይ ስንሄድ አንቲጂኖቹ አሉ። እዚህ ጋር እንደምታዩቸው ኦ የተባለ አንቲጂን ለዋይዳል አለ። ኤች የተባለ አንቲጂን አሁንም ለዋይዳል አለ። ኦ እና ኤች ልዩነታቸው ምንድነው? ኦ የአሁን ላይ ከረንት ኢንፌክሽን ካለ
ወይም ሪሴንት ኢንፌክሽን ካለ ያሳየናል ማለት ነው። ሪአክቲቭ ነጠብጣቧ አንድ ድሮፕ ከአንቲጂኑ እናደርጋለን፣ አንድ ድሮፕ ከሴረም ኦር ፕላዝማችን እናደርግና እንደዚህ ነጠብጣብ የሆነ አግሉቲኔሽን ፎርም ካደረገ አለብን ማለት ነው። የታችኛው ደግሞ እንዲሁ ልሙጥ ከሆነ ሁለቱንም አድርገን ሚክስ በምናደርግበት ሰዓት ላይ ምንም አይነት ሪያክሽን ካልፈጠረ ምንድነው ነን ሪአክቲቭ ወይም ደግሞ የለበትም ማለት ነው። ስለዚህ ኤቹ ደግሞ ሪከረንት ኢንፌክሽን ወይም ደግሞ ፓስት ኢንፌክሽንን ያሳየናል። ካሁን በፊት ታይፎይድ ካለብን ያንን የሚያሳይ ማንኛው ነው ኤች አንቲጂኑ ማለት ነው። ኤክስ 19 ለታይፈስ ነው የምንጠቀመው። እንደዛ ነው።